ትራፊክ ሊንኮች ነን። ለምንድን ነው ለድርጅቶች ዌብሳይት መስራት በጣም አስፈላጊ የሚሆነው የሚለውን ቻትጂፒቲን ጠይቀናል። 8 ወሳኝ ነጥቦችን አስቀምጦልናል። የመጀመሪያው ፈርስት ኢምፕሬሽን ማተርስ ነው። ይሄ ማለት ሰዎች ዌብሳይታችሁ ላይ ሲገቡ የእናንተን መረጃ የሚይዝ ኢንፎርሜሽን ቤዝድ የሆነ ዌብሳይት ነው ማለት ነው። ስለዚህ ቢሮ መምጣት አያስፈልጋቸው፣ እዛው ኦንላይን ማግኘት ይችላሉ ማለት ነው። ሁለተኛው ብራንድ ቪዚቢሊቲ ኦር ክሬዲቢሊቲ። ይሄ ማለት አንድ ድርጅት ብራንዱን በደንብ የሚገነባበት መንገድ ነው። ዌብሳይት እየሰራ ለሰዎች ተደራሽ እያደረገ ብራንዱን የብራንድ ቪዚቢሊቲውን በደንብ ይይዛል ማለት ነው። ሶስተኛው እና በጣም ኢምፖርታንቱ 24/7 አቬይላቢሊቲ። ያ ማለት ምንድን ነው? ቢሮአችሁ ሊዘጋ ይችላል አይደል? ኢንተርኔት ኤግዚስት እስካደረገ ድረስ ግን ሰዎች ዌብሳይታችሁ ላይ ገብተው አክሰስ ማድረግ ይችላሉ፣ እናንተ ጋር መደወል ይችላሉ፣ ብዙ ነገር ማየት ይችላሉ። 24/7 አቬይላቢሊቲ አለው ማለት ነው። አራተኛው ሪች ዋይደር ኦዲየንስ ነው። ያ ማለት የተገደበ አይደለም፣ ግሎባሊ ሁሉም ሰው እናንተን አክሰስ ማድረግ ይችላል ኦቨር ኢንተርኔት ማለት ነው፣ ዌብሳይት እስካላችሁ ድረስ ድርጅቱ። አምስተኛው ማርኬቲንግ ነው። ራሱን የቻለ ማርኬቲንግ ነው። ያ ማለት ምንድን ነው? ማስታወቂያ ራሱ እየሰራችሁ ነው ማለት፣ ስለ ሰርቪሳችሁ፣ ስለ ፕሮዳክታችሁ ዌብሳይታችሁ ላይ ማስታወቂያ እየሰራችሁ ነው ማለት ነው። ስድስተኛው ከስተመር ኮንቪኒየንስ ነው። ይሄ ማለት ምንድን ነው? ምቹ ነው ለከስተመር። ዕቃ የምትለቁ ከሆነ ኦንላይን ኮሜርስ ቤዝድ ከሆነ ሰርቪስ ካላችሁ እዛ ላይ ገብቶ ምን እንደምትሸጡ ለሰው ምን እንደምታቀርቡ በደንብ የሚያሳይ ፕላትፎርም ነው ማለት ነው። ሰባተኛው ኮምፒቲቲቭ አድቫንቴጅ ነው። ከእናንተ ጋር የሚፎካከሩ ድርጅቶች ካላችሁ እናንተ ካሌላችሁ አንድ የምትወጡበት መንገድ ነው ማለት ነው። ስለዚህ ደሞር ዌብሳይታችሁ በጣም ብሮድ በሆነ ቁጥር ኮምፒቲቲቭ አድቫንቴጅ ይኖራችኋል ማለት ነው። የመጨረሻው ሰፖርት ሴልስ ኤንድ ኮንቨርዥን ነው። ያ ማለት ቅድም ከሁለተኛው ፖይንት ላይ ይገናኛል። የምትሸጡት ነገር ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል። ለምሳሌ ቱርና ትራቨል ላይ ብትሆኑ ኦንላይን ቡክ ማድረግ ይችላል። የትኛውም አሜሪካ ያለ ሰው እዚህ መጥቶ መዝናናት ቢፈልግ እዛ ቁጭ ብሎ ቡክ ማድረግ ይችላል ማለት ነው፣ እዚህ ሳይመጣ። ስለዚህ ለሰፖርት ሴልስ እና ኮንቨርዥንስ በጣም ኢዚ ነው ማለት ነው። እነዚህ 8 ወሳኝ ነጥቦች አንድ ድርጅት ወይም ካምፓኒ ዌብሳይት ለምን ያስፈልጓል የሚሉትን ጥያቄዎች በደንብ ይመልስልናል ማለት ነው። አመሰግናለሁ።